ማርያም ጆሮዎች ግን የቅዱስ ገብርኤልን ሰላምታ ሰሙ። በሔዋን ጆሮ ሞት ገባ፣ በድንግል ማርያም ጆሮ ሕይወት ገባ። በሔዋን ጆሮ ጨለማ ገባ፣ በድንግል ማርያም ጆሮ ብርሃን ገባ። በሔዋን ጆሮ የገባውን የሞት መልእክት ድንግል ማርያም የተመላ ጸጋን የተመላሽ ተብሎ የተጠራችም ከማን በቀር የለችም? እስቲ ባንድ ላይ ኧረ ንገሩኝ። ከድንግል ማርያም በቀር የለችም። ስለዚህ የድንግል ማርያም ጆሮዎች ለመጀመሪያ ጊዜ ወንጌልን የሰሙ የሷ ጆሮዎች ናቸው። ወንጌል ማለት ምንድነው? ብስራት ነው። ወንጌል ማለት ምንድነው? ስብከት ነው። በድንግል ማርያም ጆሮ በእውነት የመጀመሪያው ወንጌል ገባ። የመጀመሪያው ወንጌል ምን ተሰማ? ሔዋን እባቡን ሰማች፣ አልታዘዘችም፣ ሞትን አመጣች። ድንግል ማርያም በጆሮዋ የቅዱስ ገብርኤልን ሰላምታ ሰማሽ፣ ታዘዘች። ማንን ወለደች? ሕይወት ክርስቶስን። እስቲ በሉት። ስለዚህ የማርያም ጆሮች የሔዋንን ጆሮች የገለበጡ በመሆናቸው በትንሽ ወጥተው ይሳላሉ። ስለዚህ የድንግል ማርያም ጆሮች ከሐሜት ነፃ ነበሩ። ከትዕቢት ድምጾች ነፃ ነበሩ። ከዓለማዊ ጫጫታ ነፃ ነበሩ። በጆሮዋ የገባው ምንድነው? የእግዚአብሔር ድምፅ፣ ትንቢታዊ ቃላት፣ የመልአኩ የቅዱስ ገብርኤል አዋጅ ብቻ ነውና ክብር ለጆሮቿ። ዛሬም ያደምጡናል፣ ዛሬም ይሰሙናል። ስለዚህ በተቀደሰ ጆሮዋ የመልአኩን ብስራት ሰማች፣ አመነች፣ ታዘዘች፣ ሕይወት ክርስቶስን ጸነሰች። አሁንም ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። እና ጆሮዋ የሥጋዌ በር ነው በሉት። በቃ እስቲ ጆሮዋ በሉ እስቲ እና ምስጢረው ጆሮዋ የምስጢረ ሥጋዌ በሮች ናቸው። በቃ ወዲያው ይኩነኒ እንደ ቃል ይደረግልኝ ስትል አካላዊ ቃል በማህፀኗ ሲጸነስ ዳዊት የተናገረው ሊፈጸም ከማህፀኗ ቅዱስ 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 የሚለውን ድምፅ ስትሰማ አንገቷን ዘንበል አደረገች። ለዚህ ነው ስዕሏ ላይ አንገቷ ምን ሆኖ ይሳላል? ዘንበል ተደርጎ ይሳላል። ክብር ለጀዋር የመላእክትን ምስጋና ደመጠች። ደስ አይል? ሁሉንም ተውት። ከሁሉም የበለጠውን ግን ልነግራችሁ ነው። ዝግጁ ናችሁ? እማማ እናቴ የሚል ድምፅ ሰማ። ከማ እንዴ? መልስ ጠፋችሁ እንዴ? ግራ ገባችሁ? ከማ አረ መልሱልኝ። በእግዚአብሔርነት፣ በአምላክነት፣ በፈጣሪነት፣ በእበይ፣ በክብር፣ በኃይል ከአብ ከመንፈስ ቅዱስ ጋር አንድነት ገንዘቡ የሆነ ተቀዳሚ ተከታይ የሌለው አካላዊ ቃል ክርስቶስ ከስጋዋ ስጋን ከነፍሷ ነፍስን ነስቶ እናቴ ብሎ ጠራት። ደስ ይህን የሰሙ ጆሮች እና ቅዱስ ቄርሎስ ምን ይላል? ሉቃስን ሲተረጉም እንዴት እንዳከበራት ተመልከት ይላል። ልሂቀ በሕቅን ዘይትየዘዝ ለአዝማዲሁ ለእናቱ እየታዘዘ አድጓል። ዓለም የሚታዘዝለት ጌታ ለእናቱ ታዘዘ ካለ በኋላ የሰማችኝ ነው። ታዘዘ። እሷም ሁለት ቃልን ትናገር ነበር ይላል። የእሱ ትርጓሜ ነው። ጌታዬና ልጄ ሁለት ቃል ነው። ምኔና ምን? አምላኳ ስለሆነ ጌታዬ ትለዋለች። ደግሞ ልጇ ስለሆነ ምን ትለዋለች? እሱ ደግሞ ምን ይላል? እናቴማ ብሎ ይጠራል። እግዚአብሔር እናቴ ብሎ ሲጠሩ ሲናገር የሰሙ ጆሮች ንዑዳን ክቡራን ናቸው። ክብር ለጆሮዋ፣ ክብር ለጆሮዋ፣ ክብር ለጆሮዋ። መጨረሻ እኔና እናንተን ሁሉ እናት ታረገን ዘንድ የፍቅር እናት ትሆነን ዘንድ የፍቅር ልጆቿ እንሆን ዘንድ መቀራኔው ላይ ምን የሚል ድምፅ ሰሙ? እነሆ ልጅሽ። እስቲ በሉ እነምን ለሚወደው ተማሪ እነሆ ልጅሽ። ዳዊት ያለው ተፈጸመ። እምነ ጽዮን ይብል ሰብ ሰው እናታችን ጽዮን ይላል። ሰው ምን ይላል? እስቲ እዚህ በቀኝ ያላችሁ ሰው ምን ይላል? በስተግራ ያላችሁ እናታችን ጽዮን የሚለው ማን ነው? ኧረ መልሱ። አያችሁ ድንግል ማርያምን እናቴ ለማለት ሰው መሆን ያስፈልጋል። ከርከሮ ከሆንክ፣ አሳማ ከሆንክ፣ ጅብ ከሆንክ፣ ፈረስ ከሆንክ ጽዮን አትላትም። ዳዊት ያለው ምንድነው? እምነ ጽዮን ይብል ሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ ስጋን የተዋሃደ አካላዊ ቃል ከሷ ተገለጠ። ደስ ይበላችሁ እናቴ ብሎ እግዚአብሔር ተናገረ። ስለዚህ ምእመናን እስቲ በምስጢራዊ ቃላት ጆሮዋን እናወድስ። ጆሮዋ በሉ እስቲ የመለኮታዊ ጥበብ
በሮች፣ ድህነት የገባባቸው ደጃፎች፣ የእምነት መተላለፊያዎች፣ የመታዘዝ መሳሪያዎች፣ የሔዋንን እርግማን የገለባበጡ ጆሮዎች ተመልከቱ። የእንሷ ነው። ጆሮ የእግዚአብሔርን ቃል ሰማ፣ ማኅፀኗ የእግዚአብሔርን ቃል ተሸከመ፣ ሕይወቷ የእግዚአብሔርን ቃል አከበረ። ልልልል እናታችን ድንግል ማርያም ከሷ በቀር ማን ሊሆን ይችላል? በመጨረሻ አፏን አንስቼ ትምህርቴን አበቃለሁ። ከናፍሯን ተመልከቱት። ዝቅ ስትሉ አፍንጫዋ እንደ ደማቅ ስቆ ግንብ ሰሎሞን እንዳለው ቀጥ ተደርጎ ከተሳለ በኋላ ዝቅ ተደርጎ ደግሞ ከንፈሯ ትንሽ ተደርጎ ይሳላል። ለምን? ድንግል ማርያም ሕይወቷ ምንድን ነው? የአርምሞ ሕይወት ነው። የዝምታ ሕይወት ነው። በጣም የሚደንቅ ሕይወት ነበራት። እነሆኝ የጌታ ባሪያ እንደ ቃል ይሁንልኝ ብሎ የተናገረ የተቀደሰ ከንፈር ነው። ሰሎሞን ይዘምርላታል። ከመፍሶ ቀይ ከናፍርኪ ንባብኪ አዳም፣ ከንፈርሽ አለ እንደ ቀይ ሐር ፈትል ነው፣ ቃልሽም ያማረ ነው። ቃልሽ ምንድን ነው? አቤት የእመቤታችን ቃላት እንዴት የጣፈጡ ናቸው! እንዴት ያማሩ ናቸው! እንዴት የተዋቡ ናቸው! መኃልየ 4:12 ላይ ሰሎሞን ምን አለ? ከከንፈርሽ አለ የማር ወለላ ይፈሳል፣ ከአንደበትሽም በታች አለ ወተትና ማር ነው አለ። ወተትና ማር ማለት ብሉይና ሐዲስ የሚነገርበት ከንፈር ነው። የሔዋን ከንፈርን እስቲ ዝም ብላችሁ አስቡት። ስታስቡት ራሱ ደስ አይልም። ለምን? የተከለከለውን የሞት ዛፍ የያዘ የተከለከለውን የሞት ዛፍ የተመገበ ከእባቡ ጋር የተነጋገረ ሞት የገባበት አፍ የሔዋን አፍ ነው። የድንግል ማርያም ከንፈሮች ግን ይኩነኒ በከመ ትቤለኒ ነይ አመተ እግዚአብሔር፣ እኔ እግዚአብሔር አገልጋዩ ነኝ እንደ ቃል ይደረግልኝ አለች። ክብር ለእመቤታችን ከንፈር። አዎ ሕይወት ገባ፣ ሕይወት ገባ። አፏ ሰማያዊ ብስት ተመገበ።